ዛሬ ኪስ ውስጥ ያለውን ስልክ አውጣ፣ ካሜራውን ክፈት፣ አንድ ቁልፍ ተጫን እና በአንድ ሰከንድ ውስጥ የሰውን ፊት፣ የተራራን ጫፍ፣ የሌሊትን ሰማይና የሚያልፍ አንድ ቅጽበትን ማስቀመጥ ትችላለህ። ግን ይህ ቀላል የሚመስል ቴክኖሎጂ ከየት መጣ? የመጀመሪያው ካሜራ ማን ፈጠረው? የመጀመሪያውን ፎቶ እንዴት ተነሳ? እና እንዴት ነው በሰዓታት የሚፈጅ ፎቶ ሂደት ዛሬ በስልካችን ውስጥ በሚሊዮንኛ ሰከንድ ውስጥ ወደሚከናወን ቴክኖሎጂ የተቀየረው? የካሜራ ታሪክ የአንድ መሳሪያ ታሪክ ብቻ አይደለም፣ የሰው ልጅ ጊዜን ለመያዝ ያደረገው ጉዞ ነው። ዛሬ በደሬዳም ስቶሪስ ይህን ጉዞ ከመጀመሪያው ጀምሮ እንቃኛለን። በፊት ካሜራ ኦብስኩራ። የካሜራ ታሪክ በፎቶ ካሜራ አልተጀመረም። ከዚያ በፊት ሰዎች ብርሃንና ምስልን የሚሰሩበት አስደናቂ ክስተት ተመልክተው ነበር። ይህም ካሜራ ኦብስኩራ ይባላል። ካሜራ ኦብስኩራ በላቲን የጨለማ ክፍል ማለት ነው። አንድ ጨለማ ሳጥን ወይም ክፍልን አስቡ። በአንደኛው ጎን ትንሽ ቀዳዳ አለው። ከውጭ ያለው ብርሃን በዚያ ቀዳዳ ውስጥ ሲገባ በውስጡ ተገላቢጦሽ የሆነ የውጭውን ዓለም ምስል ይፈጥራል። ይህ ምስል ግን በራሱ ቋሚ ፎቶ አይሆንም። ሰዎች ይህን ቴክኖሎጂ ለሳይንሳዊ ምርምርና ለብርሃን ጥናት ይጠቀሙበት ነበር። ችግሩ አንድ ነበር፣ ምስሉን እንዴት ቋሚ እናደርገው? ይህ ጥያቄ ወደ ፎቶግራፍ መወለድ መንገድ ከፈተ። ሁለተኛው ብርሃንን ወደ ምስል መቀየር። ቀጣዩ ትልቁ እርምጃ የኬሚስትሪ ግኝት ነበር። በ18ኛው ክፍለ ዘመን ሳይንቲስቶች የብርጮችን ለብርሃን ሲጋለጡ እንደሚጨልሙ ተመለከቱ። በ1727 ላይ ጆን ሄሬች የብር ውህዶችን በብርሃን ሲመቱ እንደሚጨልሙ አስተዋለ። ይህ ትንሽ የሚመስል ግኝት በኋላ የፎቶግራፍ መሰረት ሆነ። ግን አንድ ችግር ነበር። ብርሃን ምስሉን ይፈጥራል፣ ግን ምስሉ እንዳይጠፋ ማድረግ አስቸጋሪ ነበር። እና እዚህ ላይ አንድ ፈረንሳዊ የፈጠራ ሰው ወደ ታሪካችን ውስጥ ገባ። ሶስተኛው የመጀመሪያው ቋሚ ፎቶ። ኔስፔር ኒብስ የሚባል ፈረንሳዊ የፈጠራ ሰው ብርሃንን በመጠቀም ቋሚ ምስል ለመፍጠር ሞከረ። በ1826 አካባቢ በቢትማን ኦፍ ጁድህ የተሸፈነ የብረት ሳህን ተጠቅሞ ከመስኮቱ ውጭ ያለውን እይታ ቀረጸ። ይህ ምስል በታሪክ ከመጀመሪያዎቹ የተረፉ ቋሚ ፎቶግራፎች መካከል ታዋቂው ነው። አስገራሚው ነገር ምንድን ነው? የፎቶ መጋለጫ ጊዜ ወደ 8 ሰዓት ያህል ይፈጅ ነበር። አሁን ስልካችሁን አስቡ። ካሜራ ታበራላችሁ። አንድ ፎቶ ለመነሳት 8 ሰዓት ብትጠብቁ ምን ይሆናል? ሰውየው ይሄዳል፣ ደመና ይቀየራል፣ ፀሐይ ቦታዋን ትቀይራለች። ነገር ግን ኒብስ ያደረገው ነገር ትልቅ ነበር። ብርሃን በኬሚካል ላይ ቋሚ ምስል ሊተው እንዲችል አሳየ። አራተኛው ፎቶግራፍን ወደ ተግባር ማምጣት። ኒብስ ከሞከረ በኋላ ታሪኩ አልቆመም። ሉዊስ ዴግሩ የተባለ የፈረንሳዊ የፈጠራ ሰው ከኒብስ ጋር በመስራት ይህን ቴክኖሎጂ ለማሻሻል ሞከረ። በ1839 ዳጉርታይፕ ሂደት በይፋ ታወቀ። ይህ ዘዴ በብር የተሸፈነ የመዳብ ሳህን ይጠቀም ነበር። ሳህኑ በኬሚካል ይዘጋጃል። ከዚያ በኋላ በካሜራ ውስጥ ይቀመጣል። ብርሃን ሳህኑን ሲመታ ምስሉ ይመዘገባል። ከዚያ በኋላ በልዩ ኬሚካል ሂደት ምስሉ ይገለጣል። በ1839 እነዚህ ካሜራዎች ለንግድ ምርት መዘጋጀት ጀመሩ። ነገር ግን የዳጉርታይፕ አንድ ዋና ገደብ ነበረው። እያንዳንዱ ምስል እንደ ልዩ ኦሪጂናል ነበር። እንደ ዛሬ አንድ ፎቶ ብቻ ቅጅ ማድረግ ቀላል አልነበረም። አምስተኛው ፎቶግራፍ ዓለምን ቀየረ። በዚያ ጊዜ ዊሊያም ሄንሪ ፎክስ ታልቤት የተባለ እንግሊዛዊ ሳይንቲስት ሌላ አስፈላጊ መንገድ አመጣ። እሱ በብርጫው የተዘጋጀ ወረቀት በመጠቀም ኔጌቲቭ ምስል ማዘጋጀት ቻለ። ከአንድ ኔጌቲቭ ብዙ ፖዛቲቭ ፎቶዎችን ማምረት ይቻል ነበር። ይህ የኔጋቲቭ ቱ ፖዛቲቭ ሂደት በቀጣይ የፎቶግራፍ እድገት ላይ ትልቅ ተጽዕኖ አሳደረ። ከዚህ በኋላ ፎቶግራፍ በሰዎች ሕይወት ውስጥ በፍጥነት መግባት ጀመረ። ስድስተኛው ካሜራ ለሁሉም። በ19ኛው ክፍለ ዘመን መጨረሻ ላይ ካሜራ እየቀለለና እየተሻሻለ እየተቀላቀለ መጣ። ከታላላቅ ለውጦች አንዱ የሮል ፊልም መስፋፋት ነበር። እዚህ ላይ ጊዮርግ ስቴማን እና ኮዳክ የሚለው ስም በታሪክ ውስጥ ገባ። የፎቶግራፍ ሂደት ከባድ የላቦራቶሪ ሥራ ከመሆን ወደ ተራ ሰዎች እጅ መግባት ጀመረ። ይህ ትልቅ ለውጥ ነበር፣ ምክንያቱም ከዚህ በፊት ፎቶ ለማንሳት ልዩ ዕውቀትና መሳሪያ እንዲሁም ኬሚካል ያስፈልግ ነበር። አሁን ግን ተራ ሰዎች የራሳቸውን ቤተሰብ የዕለት ተዕለት ሕይወታቸውን መመዝገብ ጀመሩ። የካሜራ ታሪክ ከባለሙያዎች እጅ ወደ ሕዝብ እጅ መጣ። ሰባተኛው ከፎቶ ወደ ፊልም። ካሜራ ሰዎችን አንድ ቅጽበት ማስቀመጥ አስተማረ።
ግን ቀጣዩ ጥያቄ ምን ነበር? እንቅስቃሴን እንዴት እንይዛለን? ተከታታይ ፎቶዎችን በፍጥነት በመያዝና በተከታታይ በማሳየት እንቅስቃሴ የሚመስል ምስል ተፈጠረ። ይህ ወደ ሞሽን ፒክቸር እና የፊልም ኢንዱስትሪ መወለድ መንገድ ከፈተ። በዚህ ሂደት ካሜራ ከፎቶ ማንሻ ብቻ ወጥቶ የሰውን ታሪክ በእንቅስቃሴ ማስቀመጥ ነው። ይህ ለዓለም የመዝናኛ ኢንዱስትሪ፣ ለዜና፣ ለትምህርትና ለዶኩመንታሪ ፊልም ትልቅ ለውጥ አመጣ። ስምንተኛው ትልቁ አብዮት ዲጂታል ካሜራ። አሁን ወደ ካሜራ ታሪክ በጣም አስፈላጊ ክፍል እንግባ። ፊልም ሳይኖር ፎቶ ማንሳት። ይህ ለብዙ ሰዎች የማይታመን ሀሳብ ነበር እና በ1970ዎቹ የሲሲዲ ቴክኖሎጂ እድገት ይህንን ሀሳብ ወደ እውነታ ለማምጣት መንገድ ከፈተ። በ1974 ኮዳክ ውስጥ ግሬዝ ሎይድ የተባለ አስተዳዳሪ ወጣቱን መሐንዲስ ስቲቭ ሴሰንን አዲሱን የሲሲዲ ቴክኖሎጂ በካሜራ ላይ መጠቀም ይቻል እንደሆነ እንዲመረምር ሰጠው። ሴሰንስ የተለያዩ ክፍሎችን አጣመረ። የፊልም ካሜራ ሌንስ፣ ሲሲዲ ሴንሰር፣ አናሎግ ቱ ዲጂታል ኮንቨርተር፣ ባትሪዎች፣ ዲጂታል ሰርኪቶች እና ምስሉን ለማስቀመጥ ካሴት። በ1975 የመጀመሪያው ተንቀሳቃሽ ሰልፍ ኮንቲኒዩድ ዲጂታል ካሜራ ተፈጠረ። ዘጠነኛው ዲጂታል ካሜራ ምን ይመስል ነበር? ዛሬ ያለንን አይፎን ወይም አንድሮይድ ካሜራ ታነጻጽሩ። የሳሱ ፕሮቶታይፕ ከዛሬ ካሜራ ጋር ሲነጻጸር እጅግ ትልቅ ነበር። ክብደቱም ወደ 8 ፓውንድ ያክል ይመዝን ነበር። ሪዞሉሽን 100 ሲባዛ በ100 ፒክሰል ማለትም 1000 ፒክሰል ብቻ እና ምስሉ ጥቁርና ነጭ ብቻ ነበር። ፎቶን ለማስቀመጥ ወደ ካሴት ቴፕ ይጻፍ ነበር። አንድ ምስል ለመመዝገብ ደግሞ ወደ 23 ሰከንድ ይወስድ ነበር እና የመጀመሪያው ፎቶ በዲሴምበር በ1975 በኮዳክ ላቦራቶሪ ውስጥ የጆይ ማርሻል የተባለች የላይብራሪ ሰራተኞች ምስል ነበረች። ይህ ፎቶግራፍ የዛሬን ዲጂታል ዓለም የሚጀምር ትንሽ 100 ሲባዛ በ100 ፒክሰልስ ምስል ነበረ። ከ1975 ከፕሮቶታይፕ በኋላ ዲጂታል ካሜራ ወዲያውኑ በሁሉም ሰዎች አልገባም ነበር። ቴክኖሎጂው ውድ፣ ከባድና የምስል ጥራቱ ደግሞ ዝቅተኛ ነበር። ነገር ግን በ1980ዎቹ እና በ1990ዎቹ ነገሮች በፍጥነት ተለወጡ። በ1989 በጃፓን ፉጂ ዲኤስኤክስ ተብሎ የተጠራ የንግድ ዲጂታል ካሜራ ተሸጠ። ከዚያም በ1990 ዴካ ሞዴል 1 በአሜሪካ ገበያ ገባ። ዴካ ሞዴል 1 የነበረው 320 ሲባዛ በ240 ወይም በአንድ መዝገቦች 376 ሲባዛ በ240 አካባቢ የሆነ ጥራት ነበር። ምስሉም ጥቁርና ነጭ ነበር። ዋጋውም ወደ $1000 አካባቢ ነበር። ከዛሬ ካሜራ ጋር ሲነጻጸር የማይታመን ዝቅተኛ አቅም ነበር፣ ግን አብዮቱ ተጀምሮ ነበር። 11ኛ ካሜራ፣ ኮምፒውተርና ኢንተርኔት። ዲጂታል ካሜራ ፎቶን ከፊልም ነፃ አወጣው። ከዚያ ኮምፒውተር ጋር ተገናኘ፣ ከዚያም ከኢንተርኔት ጋር፣ ከዚያም ማህበራዊ ሚዲያ እና በመጨረሻም ስማርትፎን። ካሜራና ስልክ አንድ መሳሪያ ሆኑ። ዛሬ አንድ ሰው ካሜራ ለመያዝ የተለየ መሳሪያ መግዛት አይጠበቅበትም። በኪሱ ያለውን ስልክ የፎቶ ካሜራ፣ የቪዲዮ ካሜራ ማስተካከያ ስቱዲዮ እና የማሰራጫ መሳሪያ በአንድ ላይ ሆኗል። 12ኛ የዛሬ ካሜራ ኤአይ እና ኮምፒቲሽናል ፎቶግራፊ። ዛሬ ካሜራ ብርሃን ብቻ አይቀበልም፣ ሶፍትዌርም ምስሉን ይረዳል። የፊት ማወቂያ፣ አውቶ ፎከስ፣ ኤችዲአር፣ ናይት ሞድ፣ ፖርትሬት ሞድ፣ ኢሜጅ ስታቢላይዜሽን እና ኤአይ ፓወር ኢሜጅ ፕሮሰሲንግ። እነዚህ ሁሉ ካሜራውን የሚያየው ምስል ከመቅረጽ በላይ እንዲያስተካክል አድርገዋል። በእውነቱ ዛሬ ያለው የስልክ ካሜራ የሌንስ ሴንሰር፣ ፕሮሰሰር እንዲሁም ሶፍትዌር የጋራ ስራ ነው። ይህም ማለት የካሜራ ታሪክ ከብርሃን ወደ ኬሚስትሪ፣ ከኬሚስትሪ ወደ ኤሌክትሮኒክስ፣ ከኤሌክትሮኒክስ ወደ ዲጂታል፣ ከዚያም ወደ ኤአይ የተጓዘ ታሪክ ነው። 13ኛ ካሜራ ዓለምን እንዴት ቀየረ? አሁን አንድ ጥያቄ እንጠይቅ። ካሜራ ምን አስተዋጽኦ አደረገ? በመጀመሪያ ታሪክን አስቀመጠ። የሞቱ ሰዎችን ፊት፣ የጦርነት ምስሎችን፣ የከተሞችን እድገት፣ የባህል ለውጦችንና የሰው ልጅ ትውልዶችን በፎቶ መዝግቧል። እንዲሁም ካሜራ የሳይንስ መሳሪያ ሆነ። ከዚያም አልፎ የፊልም ኢንዱስትሪን ለመፍጠር መሰረት ሆነ። ከዚያም አለፍ ሲል የዜናና የጋዜጠኝነት ዓለምን ቀየረ። ከዚያም ዛሬ ማንኛውም ሰው ራሱን የሚያይበት፣ ታሪኩን የሚያጋራበትና ዓለምን የሚያሳይበት መሳሪያ ሆኗል። እና ምናልባት ይህ የካሜራ ታሪክ መጨረሻ አይደለም። በ1826 አንድ ፎቶ ለመነሳት ሰዓታት ያስፈልጉ ነበር። በ1975 100 ሲባዛ በ100 ፒክሰል በሆነ የዲጂታል ምስል ለመመዝገብ 23 ሰከንድ ያስፈልግ ነበር። ዛሬ በስልካችን አንድ ቁልፍ ብቻ በመጫን ከፍተኛ ጥራት ያለው ፎቶና ቪዲዮ መቅረጽ እንችላለን። ይህ ነው የካሜራ እድገት፣ ከጨለማ ሳጥን ወደ ፊልም፣ ከፊልም ወደ ዲጂታል፣ ከዲጂታል ወደ ስማርትፎን።
እና ከስማርትፎን ወደ ኤአይ። ካሜራ በመሰረቱ አንድ ነገር ነው የሚያደርገው፣ የማይመለሰውን ቅጽበት መያዝ እና ያ ቅጽበት ከዛሬ በኋላ የታሪክ አካል ይሆናል። ይህ የደሬ ዳሞ ስቶሪስ ነው። ሰብስክራይብ በማድረግ እስከሚቀጥለው ታሪክ ድረስ ቸር ቆዩልኝ።